አቮካዶን በዚህ መልኩ ሰርቼዋለሁ። እናንተ በምን አይነት መልኩ ሲሰራ ነው አቮካዶን የምትወዱት? በጁስ ብቻውን በዳቦ መብላት? እኔ ግን በዚህ መልኩ ሰርቼዋለሁ። በጣም ወድጄዋለሁኝ። ደግሞም በጣም ደስ ይላል። ጣፋጭም የሆነ የሚጣፍጥ ምግብ ነው ማለት ነው። ሰላም እንዴት ናችሁ? ይሄው አቮካዶን ለማዘጋጀት እዚህ ጋር እንደምታዩት ሽንኩርት በስላይሱ ከተፍኩና ቲማቲሙም ልክ እንደዛው አድርጌ ደግሞ ወፈር ወፈር አድርጌ ገርደፍ ገርደፍ አድርጌ አዘጋጅቼዋለሁ ማለት ነው። ይኸው እንደምታዩት ቃሪያ፣ ቲማቲም፣ ሽንኩርት አዘጋጅቻለሁ። እናንተ የምትፈልጉትን ሌላም ግብአት ማዘጋጀት ትችላላችሁ። በተጨማሪ ካሮትም ለማሳመሪያ በረጃጅሙ አዘጋጅቻለሁኝ ማለት ነው። እዚህ ጋር ዘይት አለኝ። ዘይቱ ላይ በርበሬ፣ ሚጥሚጣ አድርጌበታለሁ። ቆንዶ በርበሬ እና ጨው አድርገን እንመታዋለን ማለት ነው። ጨውም አትክልቱ ላይ መበተን አይጠበቅብንም። እዚህ ውስጥ እንጨምርና አንድ ላይ እንቀላቅለዋለን። ቆንዶ በርበሬ፣ ጨው፣ ዘይት እና በርበሬ ሚጥሚጣ አድርጌበታለሁ ማለት ነው። ከዛ ልክ እንደዚህ በጎድጓዳ ሳህን ውስጥ ያዘጋጀነውን ቲማቲም፣ ሽንኩርትና ቃሪያ አድርገን ከዛ አቮካዶአችንም ልክ እንደዚህ ቁርጥ ቁርጥ እያደረግን ከፈለጋችሁ ደግሞ አቮካዶን ልጣጩን ታነሱለትና ትከትፉታላችሁ። እኔ ግን እንደዚህ አድርጌ በማንኪያ ነው ቆርጬ ያወጣሁት ማለት ነው። ከዛ ይኸው ያዘጋጀሁትን ካሮት እላዩ ላይ አደረኩበት። ከዛ የተዘጋጀ ሶስ አለኝ። ይሄንን እላዩ ላይ አደርግበታለሁ ማለት ነው። እና ስትበሉት እንዴት ሊጣፍጥ እንደሚችል መገመት አያቅትም። እና ይህንን እንትን ሳንለው እንደዚህ እንዳዋሃድ ነው ከፈለግን በሹኪያ እያደረግን በዳቦ መመገብ እንችላለን። ካሉንም ደግሞ ሌላ ወጥና ሌላ እንጀራ ምናምን የተዘጋጀ ካለ ከሌሎች ምግቦች ጋር እንደ ሳይድ መጠቀም እንችላለን ማለት ነው። እንደ አማራጭና እንደ አንድ ወጥ ማለት ነው አድርገን ከእንጀራ ጎን ላይ አድርገን እንደዚህ መመገብ እንችላለን ማለት ነው። ያው አቮካዶአችን ቀርባለች። በጣም የሚያምርና የሚጣፍጥ ነው። እንግዲህ እንደኔ አቮካዶ የምትወዱ ሰዎች ልክ እንደዚህ አድርጋችሁ ገበታችሁ ላይ አድርጋችሁ መመገብ ትችላላችሁ ማለት ነው። እና ስለተከታተላችሁኝ አመሰግናለሁኝ። ተጠቀሙበት።